ጤና ይስጥልን የዋርካ ሚዲያ ተከታታዮች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። በዛሬው ቪዲዮአችን የምናቀርብላችሁ የመጽሐፍ ትረካ ነው። የመጽሐፉ ርዕስ የራስ ብርሃን ይላል። ደራሲው አሸናፊ ደምሴ ነው። በጣም ብዙ ትምህርትና ቁም ነገር የያዘ መጽሐፍ ነው። በቀልድ እያዋዛ ቁም ነገርን የሚያስጨብጥ መጽሐፍ ነው። ካገኛችሁ ለልጆቻችሁም ቢሆን ግዙትና አንብቡት። በጣም ጠቃሚ መጽሐፍ ነው። ለዛሬ ግን ከዚህ መጽሐፍ ውስጥ የራስ ብርሃን የሚል ርዕስ ያለውን መድብል ወይንም ክፍል እንተርክላችኋለን። እስከ መጨረሻው ተከታተሉት። እስከዛም ድረስ ደግሞ ሼር፣ ሰብስክራይብ እና ላይክ እያደረጋችሁ እየተዝናናችሁ አዳምጡት በማለት እንጋብዛለን። ርዕሱ የራስ ብርሃን ይላል። እንጀምር። ሰውየው በከተማው የታወቀ ነው። መታወቂያውም አይነ ስውርነቱ ነበር። ታዲያ ከዕለታት በአንዱ ምሽት እንዲህ ሆነ። ለወትሮው በምሽት ሲንቀሳቀስ ታይቶ የማያውቀው የልበቀና መካሪና አስተማሪ ሰው መብራትን በምትናፍቀው ከተማ አውራ ጎዳና ላይ ታየ። አስደናቂውና በበርካቶች ዘንድ መነጋገሪያ ከመሆን አልፎ ጥያቄን ያጫረው ነገር ደግሞ ሌላው ነበር። በአንድ እጁ የተለመደውን ነጭ ብትርና በሌላኛው ደግሞ በብርሃን የተሞላ ፋኖስ ይዞ ነበር። በዛ ምሽት በፋኖስ ብርሃን ደምቆ ሲንቀሳቀስ በአግራሞት ከሚመለከቱ ሰዎች መካከል ቀረብ ያሉት አንተ እንደው አይነ ስውር ነህ፣ በእጅ ያስከው የፋኖስ መብራት ሸክም ቢሆንብህ እንጂ ምን ሊፈይድልህ ነው ያንጠለጠልከው? ሲሉ በጥያቄ ወጥረው ያዙት። በአካባቢው ነዋሪዎች ዘንድ በመካሪነቱም በአማካሪነቱም የሚታወቀው ልበ ብሩህ ሰው ግን እንዲህ ሲል መለሰ። እውነት ብላችኋል። አይነ ስውር በመሆኔ ቀኑም ሌቱም ለእኔ አንድ ሊመስላችሁ ይችላል። ነገር ግን እኔ እንዲህ አስባለሁ። ፋኖሱን ይዤ በዚህ ጨለማ መንገድ መጀመሬ አንድም ሰዎች ባለማስተዋል እንዳይገጩኝ፣ በሌላ በኩል ደግሞ ምናልባት በዚህ መንገድ ላይ አብረውኝ የሚራመዱ መንገደኞች የተሻለ ብርሃን እንዲያገኙ ለመርዳት አስቤ ነው። አስተውሉ፣ ይህ የፋኖስ ብርሃን የለኮስኩት አንድም ለእኔ አንድም ለወገኔ ነው ብሏቸው መንገዱን ቀጠለ። መልካምነትን ልክ እንደ ሽቶ ልናየው እንችላለን። ለራስ ሲያርከፈክፉት መዓዛው ለሌሎችም ይተርፋል እንዲል መጽሐፉ። ይህን የታዲያ የሀገራችን ሰው ምን ይላል መሰላችሁ? ለራስ ጥላ ለእግር ከለላ የሚሆን ጋሻ መከታ ሰው አታሳጣን። ለራሳችን የምናበራው ብርሃን የሌሎችንም ጨለማ እንደሚገፍ ሊታሰብ ግድ ነው። የራስ አለማየት ላይ ከማተኮር ይልቅ የሌሎችን የህይወት መንገድ በቅንነትና በተስፋ በደስታ ማድመቅ መቻል ምንኛ መታደል ነው። የዓለም ሃይማኖቶችም ታላቁን ምክር እንዲህ ሲሉ ይደጋግሙታል። ለአንተ እንዲደረግልህ የምትፈልገውን ነገር ሁሉ ለሌሎችም አድርግ። በአንተ ላይ እንዲፈጸም የማትፈልገውን ነገር እንዲሁ በሌሎች ላይ በፍጹም አታድርግ። እንሆ ጨዋታችን ስንቀጥል ሸጋ ታሪክ እናገኛለን። የአንድ ሀገር ንጉሥ ነው። በዘመኑ ግዛቱን ለማስፋትና ለሚያስተዳድረው ህዝብ ነጻነት ሲል በርካታ ጦርነቶችን በጀግንነት በመምራትም አሸንፏል። ታዲያ ባደረጋቸው በርካታ ጦርነቶች ምክንያት አንድ አይኑን እና አንድ እግሩን እስከ ማጣት የደረሰ መስዋዕትነት ከፍሏል። ይህን በሚገባ የሚያውቀው የአገሬ ህዝብም በፍርሃት ሳይሆን በፍቅርና በአክብሮት ይገዛለት ነበር። ከዕለታት አንድ ቀን ግን ንጉሱ በሀገሪቱ የሚገኙ በጣት የሚቆጠሩ ሰዓሊያንን በቤተ መንግስቱ በመጋበዝ እስቲ ከእናንተ መካከል ማን ነው ክብሬንም ምስሌንም የሚያሳይ የሸራ ላይ ስዕል የሚሰራልኝ? ልብ አድርጉ። ይህ ምስል ዘመን ተሻጋሪና ለታሪክ የማቆየው እንዲሁም በቤተ መንግስቴ ተሰቅሎ ለእይታ የሚበቃ መሆን አለበት አላቸው። ሰዓሊያኑ የንጉሱን ክብር ታሪክና ተወዳጅነት የሚያሳይ ጥበብ የተሞላበት ምስል ለማኖርና በንጉሳቸውም ዘንድ ምስጋናና ሞገስ ለማግኘት ቀናትን የፈጀ ቆይታ በስቱዲዮአቸው አደረጉ። የሁሉም ጭንቀት የነበረው የንጉሱን አንድ አይንና አንድ እግር እያሳዩ እንዴት ያለ ውብ እና ዘመን ተሻጋሪ ምስል መስራት እንደሚቻል ማውጠንጠን ነበር። በስተመጨረሻም በአዋቂዎች ከታዩት ስራዎች መካከል አንዱ የብዙዎችን ትኩረት አድናቆትን አገኘ።
ይህ የስዕል ስራ ንጉሱ፣ የንጉሳውያን ቤተሰብና መሳፍንቱ በተገኙበት በይፋ ለእይታ በቃ። አድናቆት የተቸረው የንጉሱ ምስል ሲታይ አዳኙ ንጉስ ከእግሩ ሸብረክ ብሎ አንድ አይኑን እንደጨፈነ ኢላማውን በጠላት ግንባር ላይ እንዳነጣጠረ ሁሉ የሚያሳይ ነበር። በስዕሉ እንደሚታየው የንጉሱን የተቆረጠ እግርና የጠፋ አንድ አይን በጥበብ ሰውሮ ጀግንነቱንና አልሞ የማይስት መሆኑን በማሳየቱ በአዳራሹ የተደመመው ሰው ሁሉ በአድናቆት የሚያየው ስራ ሆነ። በሕይወታችን ጥበበኛ ከሆነ ገመናን መሸፈን፣ ጉድለትንም መሙላት እንችልበታለን። ጥበበኛና ልበቀና ሰዎች የጨለመውን ማብራት፣ ያዘኑትን ማጽናናት፣ የደከመውን ማበርታት፣ የተንገዳገደውን ፍርድ ማቅናት፣ የእውቀትን ጠብታን ማጠጣት እንዲሁም ከዛሬ ባሻገር የነገን ተስፋ ማሳየት ይቻለናል። አስተዋይ ሰው መቼም ቢሆን ባለውለተኞቹን አይረሳም። ከማይደርቀው ከመልካምነት ምንጭ ጠጥቶ ያደገ ነውና መቼም ቢሆን አይነጥፍበትም። ቅን ሰው ከራሱ አልፎ ለዘመን ይተርፋል። በተቃራኒው ደግሞ ባሉታዊ እይታዎች የተሞሉ ሰዎች ሜዳውን ገደል፣ ወተቱን ከሰል አድርገው ማሳየታቸው ሳይታለም የተፈታ ነው። እንደዚህ አይነቶቹ ሰዎች በአይናቸው ስር ያለን ግንድ ማየት ተስኗቸው በሌሎች ላይ ያለውን ጉድፍ ለማጉላት ሲዋከቡ ስናይ አላዋቂነታቸው ይገለጽልናል። እነሆ አንድ ለመንገድ ብለን የመሰናበቻ ተረክ እናምጣ። ሴትየዋ በመስኮት አሻግራ እንደ ጠላት የምታያት ጎረቤቷ አጥባ የምታሰጣውን ልብስ ትመለከታለች። ጎረቤትየዋ አጠብኩ ብላ የምታሰጣው ልብስ ነጭ ከመሆኑ የተነሳ እንዳልጸዳ ተመልክታ እየተጣደፈች ባሏን በመጥራት ተመልከትልኝ ይችን ገልቱ ሴት የምትሰራውን ስራ፣ በሷ ቤት ልብስ አጥባ ልቧ ውልቅ ብሏል። ተመልከት እስቲ ነጭ ልብስ አጠብኩ ብላ ጭቃስ መስላ ስታጥበው ከማለቷ ሚስቱን ለማስተማር ጊዜውን ይጠብቅ የነበረው አቶ ባል ምን ቢያደርግ ጥሩ ነው? ውዴ፣ ሁኔታው የእሷን ጉብዝናና ያንቺን ስንፍና የሚያሳብቅ ስለሆነ ልትወነጅያት አትሞክሪ አላት። ሚስት በንዴት ጦፋ አንተም አይን አያይም እንዴ? ተመልከተው እስቲ በመስኮት በኩል ያሳጣችውን ልብስ መንችኳል እኮ ስትል ይህን ጊዜ ባል ወደ መስኮቱ ጠጋ ይልና ውሃ በነከረው ጨርቅ መስታወቱን በሚገባ ሞልወል ይጀምራል። ጉድና ጅራት ከወደ ኋላ ነው እንዲሉ አቧራ የጠገበው የመስኮቱ መስታወት ጻዳ ሆኖ በቂ የፀሐይ ብርሃን ወደ ቤቱ ሲገባ ሚስት ፈዛ ትመለከት ነበር። አቶ ባል ቀጠል አድርጎ ውዴ ነይ እስቲ አሁን ደግሞ ጎረቤታችን ያጠበችውን ልብስ ምን ያህል የጸዳ እንደሆነ ተመልከች አላት። መልካም ባል መጥፎ ሚስት ይገራል እንዲሉ በራሷ ስንፍና ምክንያት መስታወት ወልውላ የማታውቀው ሚስት በችኮላ ለፈጸመችው ውንጀላ አፍራ አንገቷን አቀረቀረች። እዚች ጋ ሰዓሊና ጸሐፊው ካህሊል ጀብሪን ተከስቶ እንዲህ ሲል ይጠይቃል። የሌላውን ሰው ስህተት በጥልቀት ከማሰብ የበለጠ ምን ስህተት አለ? የኛም ነገር እንዲሁ ነው። ያብዬን ወደ ምዬ እያደረግን በጥላቻ አራሙቻ እየተገራረፍን ከሰፊው ማንነታችን እየጠበብን የጠራውን እየደፍርስን የደመቀውን እያፈዘዝን በአብሮነት ድር የተገመደውን አንድነት እየገዘገዝን እነሆ ዘመናትን ባላዋቂነት ተግዞናል። ያም ሆኖ በሕይወታችን የተስፋ ብርሃንን የሚረጩ ደጋግ ሰዎች በዙሪያችን በመኖራቸው እድለኞች ነን። ምኞት አይከለከልምና እስቲ የምር ቸር እንመኝ፣ ቸር እንድናገኝ። መሰናበቻችንን በፈረንሳዊ ሰዓሊ ፍሬድሪክ ባዝል አባባል ይሁን፣ መልካም ተግባር ጨርሶ አይደበዝዝም፣ ትህትናን የሚዘራ ወዳጅነትን ያፍሳል፣ በጎነትን የሚተክል ፍቅርን ያፈራል ይለናል። አሜን። ቸር ያውለን።